ሰላም ሰላም የተስፈነሽ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ዛሬ ምርጥ የካሮት ወጥ አሰራር ነው። እንዴት ከሰራው እስከ መጨረሻ ድረስ ቪዲዮ ተከተሉ። እዚህ ጋር የታጠብኩና የላጭኮ ካሮት አለ። እዚህ ጋር 3 ፍሬ ሽንኩርት አለ፣ ቱም አለ። ይቅርታ እነሱ ዛሬ የካሮት ወጥ እንሰራለን ማለት ነው። እኔ ብዙ ጊዜ ነው ካሮት ወጥ ሰርቼ የምበላው፣ ግን ዛሬ ቤተሰቦችን ለምን አላሳየም ብዬ ነው ዛሬ አዲስ ቪዲዮ መጥቻለሁ። ቪዲዮ አይታችሁ ይቅርታ፣ ቪዲዮ አይታችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ በረታቱ። እንዴት ከሰራን ወደ አብረውን አሰራር ነው ማለት ነው። እዚህ ጋር ካሮቱ እንደዚህ ማልክ እዚህ ጋር የ3 ፍሬ ሽሮ አለ። የ3 ፍሬ ሽሮ አለ። ሽንኩርት እንደዚህ ያው ሽንኩርት ብዙ መካከለኛ ማለት ነው። እስከ ካሮት አይነት ነው ማለት ነው። ብዙ ቀጭን ከሆነ ሽንኩርቱ የካሮቱ ጋር አንድ አይሆንም ማለት ነው። እዚህ ጋር በዛይት ላይ ይቅርታ ቤተሰቦች ሽንኩርት ጨመርኩት ማለት ነው። ቀላል ስራ ነው ማለት ነው። በቃ እንጀራ ካለ 3 ፍሬ 2 ፍሬ ካሮት ካለ ወይ ሽሮ ካይበቃችሁም ሁለት ትንሽ ሽሮ ካለ በካሮቱ ጋር ይሆናል ማለት ነው። 2 3 ካሮት ካለ በቂ ነው። ይሄ ሁሉም ካሮት ሙሉ አይደለም። እነሱ ይበላሉ። ከበላው ቀርቼ ወደ 4 ነው 5 ነው እንደዚህ ያርኩ ማለት ነው። ትልቅ ከሆነ 1 2 በቂ ነው ማለት ነው። ስለዚህ ዛሬ ቪዲዮ ይሄ ይመስላል። ትወዳላችሁ ብዬ አስባለሁ። ብዙ ጊዜ ሽሮ ሳይሆን እዚህ ጋር ካሮት 2 3 ካለ እዚህ ጋር አሁን ያው ሽሮ የጨመርኩት ሽሮ ጨመርኩ። ከዛ ትንሽ ውሃ ጨምሮ እስከ ሽሮ የሚሆን ማለት ነው። እስከ ሽሮ የሚሆን ውሃ ጨምሮ እኔ ኩሽና ላይ ያው እነሱ ምሳ እየሰራው በጠገብ ላይ ነው የምሰራው። እዚህ ጋር ያው ኩሽና ላይ ፀሐይ ይገባል መስኮት ላይ ማለት ነው። ከዛ አንድ ቦታ ላይ የሆነ ፀሐይ ምልክት አንድ ቦታ ላይ የሆነ እንደዚህ የሚሆነው ካሜራ ሳይሆን ፀሐይ ይገባል ማለት ነው የኩሽና ላይ። ይሄ ይመስላል። ቪዲዮ አይታችሁ ላይክ ሼር ያርጉ፣ ሰብስክራይብ ያርጉ፣ ኮሜንት አርጋ ሰብስክራይብ ያረጋችሁ መልሺ ብላችሁ ጻፉ። በታማኝነት እመልሳለሁ። ምንም ችግር የለም። ይሄ ይመስላል ቤተሰቦች። በንበሬ የለም ምንም የለም። ከዛ ጮጋራ ተቃጠላችሁ። በተለይ የጮጋራ በጣም ምርጥ ነው። ሞክሩ ሞክሩ። እኔ ብዙ ጊዜ ነው የምሰራው ማለት ነው። ሽሮ ካለ ጨምራለሁ፣ ከሌለ እንደዚህ ካሮቱ በባሽል ላይ ፈጭቼ በሽንኩርቱ ጋር በደንብ አድርጌ ካሮት ወጥ እሰራለሁ ማለት ነው። በጣም ነው የምወደው። በጣም ይጣፍጣል። ትወዳላችሁ ብዬ አስባለሁ። ሞክሩ በእኔ ውድ ቤተሰቦች። እዚህ ጋር አሁን ውሃ የጨመርኩ ማለት ነው። ውሃ ብዙ አይደለም፣ ትንሽ ጨምሩ፣ ትንሽ። ከዛ ሽሮ ከጨመራችሁ በኋላ ውሃ ካነሳ ጨምሩ ማለት ነው። ስለዚህ ዛሬ ቪዲዮ ይሄ ይመስላል። ቪዲዮ አይታችሁ ላይክ ሼር ያርጉ፣ ሰብስክራይብ ያርጉ፣ በረታቱ።